በጌታ በኢየሱስ ክርስቶስ ስም በዚህ ዶክመንት ላይ የስምህን ገናናነት አውጃለሁ። በታሪኩና ቤተሰቦቹ ላይ ተአምር ይሁን። በጆሮ ያልተሰማ በልብ ያልታሰበ በአይን ያልታየ አዲስ ነገር ይሁን። እንደገና የመነጋገሪያ ርዕስ ይሁን። ለዚህ ሰው ከፀሐይ መውጫ እስከ መግቢያ በር አይዘጋ። የተኛውም ፕሮሴስ ያለምንም ቅድመ ሁኔታ ይሳካለት። በኢየሱስ ክርስቶስ ስም ኃያላን በፊቱ መቆም እንዳይችሉ ጸልያለሁ። ምንም ሳይናገር ያስደንግጣቸው። በዚህ ዶክመንት ላይ የስምን ኃይል አወጅኩት። ለሚያምን ሁሉ ይቻላል ተብሏል። በእምነት አውጃለሁ። በኢየሱስ ክርስቶስም የጀመረው ፕሮሴስ ይለቅ። ያለ ማቋረጥ ይሂድ። ያለ መቆም ይሂድ። ተቃዋሚዎች ይዋረዱ። አሜን። ተስማምተናል። አሜን። አታልቅስ። ብዙዎቹ ታሪኩ ኢሉሚናቲ ውስጥ ገፍቶ ነው እንደዚህ ሆኖ በአንዴ እንዴት እንደዚህ ታዋቂ ይሆናል? እዩ ኢሉሚናቲ ነው፣ ኢሉሚናቲ ውስጥ ታሪኩ ገፍቷል ምናምን ያሉ ነበር። እንዴት በአንዴ እንደዚህ ሊደርስ ታዋቂ ይሆናል ምናምን አሉ። እኔ እግዚአብሔርን ባመኑ እግዚአብሔር ካመኑት ሁሉ ነገር ያደርጋል አይደል እንዴ? አዎ። እኔ ሰዎች እኮ ጭንቅላታቸው ሲደርቅ ነው እንደዚህ የሚሉት። ኢሉሚናቲ ነው ታዋቂ የሚያደርገው ብሎ ያምናሉ። ከሰይጣን በላይ እግዚአብሔር ታዋቂ ማድረግ አይችልም።